ቢስሚላህ ወንዶቹ ከበዙበት መንደር እንዲህ የሚል ድምጽ ጎልቶ ይሰማኛል። እኔ የሐላል ሚስቴን ፈላጊ ነኝ። ከመሞትበት አልጋይ ላይ ሆኜ እንኳን እስከ ህቅታዬ ድረስ የማፈቅራትን። ወረድ ብዬ ከሴቶቹ ዘንድ የሚሰማውን ለማድመጥ ጆሮዬን ጣል አደረኩኝ። አንዲቷን እንዲህ ስትል ሰማት። እኔ ደግሞ እንደሌሎች ሴቶች ሁሉ ሴት ነኝ። ጌታዬ ላንቺ ብሎ የከተበልኝን ሰው ይናፈኩኝ። በርግጥ ሴት ነኝ፣ ይሁን እንጂ ሀፍረቴን ጣጥዬ በቶሎ ሚስቱ እንዲያደርገኝ ለመጠየቅ ድፍረቱ ነበረኝ። ችግሩ ቁም ነገረኛና ኃላፊነትን ለመሸከም ዝግጁ የሆነውን የኔን ሰው አላገኘሁትም። ከዚያም መመለስ አልኩኝ። ከወንዶቹ መንደር አንዱንም እንዲህ ሲል ያደመጥኩት። እኔ ደግሞ እንደነዚያ ፍቅራቸውን ቀምመው እንደሚገልጹት ሰዎች አይደለሁም። እኔ ራሱ የተቀመመ የሚጣፍጥ ፍቅር ከልባቸው ካለና መግለጽ ከተቸገሩ ሰዎች አንዱ ነኝ። እወድሻለሁ፣ ምን ያህል እንደምወድሽ ግን መግለጽ ባልችልም። የሚገርመው እኮ ገና አላወኩሽም፣ ገና አላየውሽም፣ ገና አላገባውሽም። አንቺ ለኔ ተጻፍሽ የወደፊቷ ሚስቴ ሆይ መምጣትሽን ስጠባበቅ ይሄው መሽቶ ነጋ። ከላይ የቀረቡት ድምጸቶች ምናልባትም የተሰሙ ላይሆኑ ይችላሉ። በሐሳቤ ውስጥ የተንከላወሱ ናቸውና ግና ያልተሰማ ነገር ሁሉ የለም ማለት አይቻልም። አሁን በርግጥ ሴቶች አሉ ብቸኝነታቸውን ለመናጠል ሷሊ የሆኑ ልጆችን ወልደው ተቃንተው ለሌሎች መቃናት ሰበብ የሚሆኑ ዘሮችን ማፍራት የሚፈልጉ። በርግጥ ወንዶችም አሉ የወንዶች ወንዳውንድ ንግግር የሰለቻቸው የትዳራቻቸውን ይናፈቁ። አንዷን ላግባት እንጂ አንዴ የኔ ትሆን እንጂ አንዴ ሊያት እንጂ አይኔን ጭምር ሰጣታለሁ። ከዚያ በኋላ ጎዶሎ በሆን እንኳን በሷ አካል ሞላለው የሚሉ በርግጥ ሰዎች አሉ የኔ የሚሉትን ሰው የሚፈልጉ የሚናፍቁ። እናም እንዲህ ያሉ ሰዎች በተስፋ የተንከላወሱ ቀኑ መሽቶ በነጋ ቁጥር ጥበቃው የረዘመባቸው አዲስ ሙሽሮችን ባዩ ጊዜ ሁሉ እኔስ ቆሜ መቅረቴ ነውን የሚል ሐሳብ ያዳክማቸው በሁሉ ነገር ተትረፍርፈው የጠገቡት እንኳን ሳይቀር ብሶት ያጋሱ የትዳራቻቸውን መምጫ ቀን ይተባበቃሉ። ከወንዶችም የሆነ ከሴቶቹ ሰፈር እንዲህ ያሉ ሰዎች እንዳሉ ይታወቃል። ችግሩ ሚስት ከገበያ ቦታ አትገዛም፣ ያባል ተብየውም ከሸቀጣ ሸቀጥ መንደር አይሸጥም። እናሳ እንዲህ ያሉት ሰዎች እንዴት ተገናኝተው እንዴት ሲጋቡ? በሐራም ለመጨማለቅ ሁኔታዎች ሁሉ አመቺ ናቸው። ጥብቅ የሆኑ ወንዶችና ሴቶች ሐላል በሆኑ መልኩ የሚገናኙበት ጥብቅ የሆነ መስመር ግን በበኩሌ ብዙም አላውቅም። ፌስቡክና ዋትስአፕን የመሳሰሉ የማይተዋወቁ ሰዎች አንዳንዴም በውሸት ማንነትና ስብዕና የሚግባቡበት ኋላም ዘርፈ ብዙ ችግሮች የሚከሰቱባቸው ሲሆን ይስተዋላል። ታዲያሳ ያላገቡ ሰዎች ጉዳይ አሳሳቢ ጉዳይ አይደለምን? ክብራትና ክብራን አድማጮቻችን ይህን ጉዳይ አንስተን የመፍትሄ ሐሳቦችን እንጠቆም ካልን አንድ ዝግጅት ብቻ በቂ እንዳልሆነ እናውቃለን። ምናልባትም ከናንተ የሚመጡ አስተያየትና ምክሮችን ተንተርሰን ይህን ጉዳይ በሰፊው እንዳስስበት ተከታታይ ፕሮግራም እንደሚኖረን ተስፋ እናደርጋለን። ወሳኞቹ እናንተ ናችሁ።
ከናንተ የሚመጡ አስተያየትና ምክሮችን ጠባቂዎችን በርግጥ በዚህ ርዕስ ላይ ብዙ ነጥቦችን መነካካት ይቻላል። ለዛሬ ለመጀመሪያ ያህል ግን አንዱን ነጥብ አንስተን የአድማጮችን አስተያየት እናስደምጣችሁ። የትዳር ጉዳይ ሲነሳ እንቅፋት ከሆኑ ነገሮች አንዱ ገንዘብ ነው። ሴቲቱን የማስተዳደር ኃላፊነት የተጣለበት ወንድ ኪሱ ባዶ ይሆናል። ሰራተኛ እንኳን ቢሆን ገቢው ከዕለት ጉርሱ አታልፍም። ሴቲቱ ባላት ገንዘብ ተጠግተው ትዳራቸውን ማቆም ይቻል ይሆናል። ችግሩ ገንዘብ ያላቸው ሴቶች ገንዘባቸውን ይዘው ወንድ ይጠጋሉን? እኔ ካለኝ ከሱ ጋር ባለኝ ብሬ የሆነ ነገር አድርገን ያኔ ኒካህ አስረን ትዳር ማመስረት እንችላለን ማለት ነው። ስለዚህ አሁን እኛ ሀገራችን ላይ ማለት ነው ብዙ ሰው ሊሆኑ ወንዶች አሉ ትዳር የሚፈልጉ ማለት ነው። ስለዚህ ሁላችንም ብንሆን የወንዶች ዲናቸውን ነው ማየት ያለብን ማለት ነው። ሀብት ቀሪ ነው ወይም ደግሞ ተገኝቶ የሚታጣ ነገር ስለሆነ ማለት ነው። ዲን ዘላለማዊ ዘነው የምንሄደው ነገር ነው። ስለዚህ እንደ ራሴ ከሆነ እኔ ሀብት ስላለው ብቻ ትዳር መያዝ የለብኝም። ዲኑን ነው ማየት ያለብኝ። ሀብታምና ደሃ እንኳን ቢመጣልኝ ማለት ነው ሀብታሙ ያኔ ዲን ምንም ነገር የለው ከሆነ እኔ ወደ ደሃው ነው መሄድ ያለብኝ ማለት ነው ዲን ካለው። ለትዳር አስተናግዳችንም በመቀጠልም አንድ ወንድ ኢማንተኛ ከሆነና አላህ የሚፈራ ሰው ከሆነ እኔ ለትዳር ከጠየቀኝ እኔ ብር ስላለኝ ያን ነው እንደነቂው አልሄድም እችል ግን እስካሁን ድረስ ይቸግረኛል አልዋሽም ማለት ነው። ለምን በአሁን ሰዓት በጣም አስቸጋሪ ነው ሰው ማመን ሀታ ራሱ የፈለገ አላህ የሚፈራ ሰው ነው በመንለው ማለት ነው። እያንዳንዳችን ላይ ተጠራጣሪ ይኖረናል። በተለይ ደግሞ ትንሽ ብር አለን የምንለው ከሆነ ማለት ነው። እና ያው እስከምቀበለው ድረስ ይቸግረናል። እቀበለዋለሁ ሙሉ በሙሉ እንደጠየቀኝ ቶሎ ይሄን ሐሳብ ሌላ ነው ማለት ነው። በአሁኑ ሰዓት ላይ ኢንሻአላህ ሁሉም ሰው እንደራሴ ከሆነ ኢማን ያለው ወንድ ነው መምረጥ የምፈልገው። ኢማን ያለውን ልጅ ነው መምረጥ የምፈልገው፣ ሀብት አይደለም። ነገር ግን በዚህ ሰዓት ላይ ወላሂ በጣም ያሳዝናል ማለት በቃ አንዳንድ ሰዎች አሉ ከሴት ላይ በቃ ገንዘብ እንጂ ሌላ ነገር የሚፈልጉ ነገር የለም ማለት በቃ አለን እያሉ የሆነ ገንዘብ ሲያገኙ ወይም የሚሸሹ ወንዶች ናቸው እንጂ አሉት በብዛት ያው ረቢ ሁሉም ወላሂ እንዳየሁት ከሆነ ሴቶቹ በጣም ጎበዝ ነን ነው የምለው። በቃ በዚህ ሰዓት ላይ እኔ በበኩሌ ወላሂ በጣም የሚያስደስተኝ ነገር እኔ ገንዘብ ቢኖረኝ ራሱ በቃ ለሱ ምንም ማድረግ ቤቴን ራሴ ባቆም ምንም አይመስለኝም ነበር። ግን ታማኝ ወንድና እንደ አይነት ወንድ ይኖራል ብዬ ማላስብም። አላህ ያድርጋቸው፣ አላህ ይስጠን እንደ አይነት ወንድ። አንድ ወንድ ልጅ ብር ከሌለው ያኔ ትዳር እየፈለገ ብር ከሌለው እኛ ብር ካለን ዋናው ፍቅር ነው። ብር ካለን አንድ ላይ በጋራ መመስረት እንችላለን ማለት ነው። ያሰብነውን ነገር ማሳካት እንችላለን እና ስራ ቦታ የሚከፈለው ብር አነስተኛ ሆኖ ያኔ ከቤት ክራይ የማያልፍ ከሆነ እኔ የምሰራ ከሆነ እኔ ደግፈዋለሁ ማለት ነው። የቀረውን በጋራ እየተደጋገፍን ኑሯችንን መክፋት እንችላለን። ዋና ኢማን ካለው ሁሉ ነገር የማይደረግ ነገር የለም። እዚህ ጋር አንዱ ወሻሽ ብርን ፍለጋ ነው የመጣው ብር ሊበላኝ ነው የሚል ጥርጣሬ ልቦናችን ውስጥ ይኖራል ማለት ነው።
አይ ከዚህ በኋላ እንግዲህ ካለው ህይወት አንፃርና የሱን ህይወት አይቼ ምን አይነት ባህሪ እንዳለው አይቼ ከተረዳሁት በኋላ ካለኝ ነገር ላይ ላካፍለው ምንም ወደ ኋላ አይደለም ማለት ነው እቀበለዋለሁ እውነተኛ ላይ ፈራ ከሆነ እውነተኛ ትዳር ፈልጎ ከሆነ ካለኝ ነገር ላይ መደብቀ የለም እንዳል ያለኝ ነገር አውጥቼ ሰጥቼ የጋራ ብሬ ብሰራ ደስተኛ ሆናለሁ በእኔ ሀሳብ ማለት ነው በመጀመሪያ ደረጃ እሱ ምንድነው የረሱል ሰለላሁ ዐለይሂ ወሰለም ሱናን ይከተላል ወይ ትዳር ማለት በእስልምና በኢማን የኢማን ግማሽ ነው ስታገቢ ደግሞ ትዳር ኢማንሽ ሙሉ ይሆናል ኢማናችን ሙሉ ይሆናል ማለት ነው አላህ Subhanahu Wa Ta'ala አመለ ሳሊህ የሆነውን ይወፍቀን ማለት ነው ኢንሻአላህ እና ምን አይነት ነው ከምን አይነት ሰው ጋር ነው የሚውለው ይቅማሉ ወይ ያጨሳሉ ወይ የተለያዩ መጥፎ ነገሮችን የተለያዩ ሱሶችን እነዚህ አይነት ነገሮች አሉበት ወይ እንዴት ነው ብለን ማለት አለብን የሰው ልጅ ዋናው ነገር ሀብት ሳይሆን ፍቅርና ኢማን በአንደኛ ደረጃ ኢማን ከዛ ፍቅር የሰው ልጅ ፍቅር ኢማን ካለው ደስተኛ ሆኖ በሁሉም ነገር ያለውን በልቶ ጠጥቶ ይኖራል ማለት ነው ሀብት ምንም አያደርግም ዋናው ኢማን ነው ሀብት ጥፊ ነው ዛሬ ይሰጣል የሚሰጠውም አንድ አላህ ነው ዛሬ ከፈለገ ይሰጣል ከፈለገ ያሳጣል ሱብሃንአላህ ሁሉም በሱ እጅ ነው ያለው እና ወንድ ልጅ ስንወደው ወይም ስናቀው ብሩን ሳይሆን መቅረብ ያለብን ኢማኑን አኽላቁን ምን አይነት ኢማን ነው ያለው በምን አይነት ቤተሰብ ነው ምን አይነት ጓደኛ ነው ያለው የሚለው ነው